ደግሞ ዛሬ ቤኪ ነው የሰላም ወዲያላ ስትሲሚ ወዲያላ ስትመለስ ደግሞ ቂጧ እንዳለ ለካ ልብሱን በላ ነው ልብሱ የት ሄዶ ሲፈልግ ጭራሽ በልቷል ቤኪ ነው የሰኒ ባል ሃይዳ ጸጉር ስታስተዋውቅ አይታችሁታል ቪዲዮን ቂጧ ስትዞር ፓንት አላረገችም እንደ በሶ ይንቀጠቀጣል ልብሷን እኮ ነው የበላው ልብሱ ቂጧ እንዴት እንደበሱ ለሰናይት እንደ አንቺ አይነት ያለው ፎሎ ውስጥ ራሱ ሳትይዝ ፎሎ ራሱ ሳትይዝ ማለት ነው እኔ ፌመስ ነኝ ብላ ትመጣለች ማይብ ወንጀለኛ ወንደርኛ እስክስታን የጨፈረብኝ የገቦት ቶክቶክ እኮ እንትን ሆነብኝ ካቶና አረበሶ እንዳጠጣ እንዳታረገኝ አንቺ ደግሞ እነብሶ እንቀጠቅ ቆይ ከዚህ በኋላ ማለት ነው ቦስ እንደዚህ እሷን ከጠየቃት መፍታ ከጠየቃት የሚፍታ ፎቶና የሷ ፎቶ አልጋ ላይ አስተኝታችሁ አምጡ ከዛ ጉድ እንሰራለን ኖ እኔ እኮ ቪዲዮ ሰራለሁ ፓንት እንግዛላት ምን ቢለ ለቂጧ ፓንት እንግዛላት አዋጣችሁ ንገራችሁ ምስታና እኔ ብቻዬን ነው ፈልገው ነው ምፍታ የለም አይ ነው ለምለም ያጋቡ የምር ነው ይመጣጣናል ለምለም ኢምቢያለች እሷ ጀግና ሴት ናት እንደዚህ ልፍትፍት ሰው ይጋራ ሁለቱም ኩያነን ብሏል ከዚህ በፊት ስለዚህ ሁለቱም ይጋቡ ብዬ ቀድም 300,000 ያለበት ቦታ ላይ ያለው ነው ፋክት ለምለም ማለት የፍሬም እህት ለምለም እነ ብሩክን ዩቲዩብ ያስጀመረች የዩቲዩብ ምንጭ ናት ቡታጀራ ላይ ዩቲዩብ እንዲጀመር ያስጀመረች ሁለቱም መጀመሪያ ጎመን ምናምን እየቆፈረች ያሳየችው ሴትዮዋ ናት ምትሉ አዎ ከሰውዲ ገብታ ምፍታ ለሷ አይገባም ለሷ ለሱም አረ ወሬ ተውና ሌላ ወሬ ተውና ላብሳላ ፓንት እንግዛለን ምፍታ ባላብት ነው መኪና ማለ ተብሏል ቆንጆ ሴት ያስፈልጋል እንደዚህ ከሆነ ነው እኮ አይጠቅምም እኮ ለሰው ልጅ ጭንቅላት ነው ማኖር አለበት እሷም ባላብት ናት ራሷን ችላ መኖር ትችላለች እንደሚሰማ እሷን ጠብቂውልን እናገር እንዴት ነው ያችን እናቱን የትመሰሰት ይያለች የምትመኙት እናንተ ምን ሆናችሁ ሚፍታ ጭንቅላት ነው በእናትሽ ሚፍታ ራሱ ምኑ ያምራል ተው እባክሽ አንቺም ደግሞ አታካብጂ እሺ እኮ ንፍታ ያቺ እኮ ሽማግሌ ናት ጉዶች ለሱ ነገር ፈጣሪ ይቅር በለኝ ግን እሷ እድሜያማ ወደ 52 ይሷል እንደ ሐሳብ ለምን አብራችሁ አትሆንም ሰሚራ እኔ አርጅታለች ለሚፍታ አትሆንም እሷ እውነት እናውራ ካለን ሚፍታ ወልዳለው ካላ ሴት ያስፈልግን አይደለም ያቺ ከአብሳላት ኩብሽ ነበር ዛሬ ቀናዳሪ ሸንጪኒ ነበርኩኝ አብሳላትማ ሚፍታን ካገበች ማንታ ነው የምትወልደው በስማ ዝም ብሎ ሃይማኖቱ መረለችም እንዴት ነው ንፍታ አብሳላትን ካገባች ዛሬ ምን አገባው ነው ካሜራ ደቂ ነው ስለ አብሳላት ማወቅ ፈልጋለሁ ነገጣ አምጣትና ያወራታለሁ ምናምን ብሎ እሱ ማይብ እኮ ነው ሙስሊሚቶች የለም እዚህ ውስጥ ላይ የምትፈልጉ ከሆነ እናጣብሳለን ችግር የለም በውስጥ መስመር ወዬ በሉ በቴሌግራም ሃይ ብሉ ብሏል አብሩኬም እኮ ብሏል እኮ ቴሌግራም እዚህ ጋር እኮ ያላገቡ ላጤዎች አሉ ጋይተሻል አንድ ያላገባችሁ የሙስሊሚቶች ካላችሁ ሚፍታ ይፈልጋችኋል አንድ ቁጥር ጻፉ እኔ ወጣላችኋለሁ ይሄው አንድ ቁጥር ጻፈች አታቀም ይሾና አንቺ አትሆኝ ለምን አትሆኝ ማሳቀማለ ጸባኛው መሳቅና ማለት ቁጥር በቃ ወይኔ ባልሽ እዚህ ጋር እየቀጠቀጥኩ ነው ወይኔ ቤትም ጻፈ ማሳቀማለ አትሆኝ ይሄ ሁላ አሁን እኔ ለማስወጣት ልትገቡ ፈልጋችሁ ነው እግርቡ ማይሎቭም ጻፈች ሁሉም ጻራባ ሁሉም ሴት ሚፍታ ነው እንደምፈልገው ለሚፍታ ሼር አድርጉለትም ከዚህ ገስት ላይ ለብሩኬ ሼር አድርጉ አንዱ አለቀሰ
አፍቃሪ ብዙ ነው። እኛ እዚህ ጋር እየሰደበን ውስጡ የሚያደር ብዙ ሰዎች አሉ። ወንጀለኛ ይሄው ላይ እኔ አስወጥቶ ለመቀመጥ ነው። ኧረ እባክህ ውድ ኪያ ለመቀመጥ ይሄ ሁሉ ለሚፍታ ይሄ ሁሉ ለሚፍታ አንዷ 3 ቁጥር ትጽፋለች። 3 ቁጥር ለምን ጻፈች? ሹሃይላ ይሄ ሁሉ ለሚፍታ ነው የሚያብደው። አንቺ ለቀሰች እኮ ያቺ እናት አስገብኝ ያለች ናፍቆት ምንድን ነው የምትፈልጊው? ማን ነው እናስወርድ? እሺ እኔ ሊውጣ ተፈጣ እኔ ሚፍታ አስገብኝ ያለች ቁጥሩ ልስራት። እሺ ነግቢ ተቀሰችን አስገባች። እሷም አስገባች። ከሌላትማ ዲል እንደርካለን። ምንም ችግር የለም። ፎቶሽን ታመጫለሽ፣ እናሽቃብጣለን በየኮሜንቱ ያገባሻል ውዴ። ችግር የለም። ፎቶ በውስጥ መስመር ወየ በሉ ለብሩክም ዞን እናደርጋለን። አውሪ ይኸው መጣች። በትልቁ ነው አረኩ። እያለቀሰች ነው እንዴ? ኧረ ኪያ እያለቀሰች ነው። ቆይ ችግሯን ጠይቁ። እስኪ ዝም በሉ እናንተ አትንጫጩ። ሁላችሁም ሞት አድርጉ። ኧረ ሚፍተናችሁም እናንተ አቅማችሁን ይወስናል። በእናታችሁ አቅም እናንተ የፍሪካ ሴት ከሆናችሁ እያለቀሰች ነው። ሚፍታ አደገኛ ነው። ናታ ላይ ወድቆ ደግሞ እንዳይሰብራት እባክሽ ይችላል ነው። አንዴ ሰኒ ዘነበሉ እያለቀሰች ወንጀለኛ ጠይቂያት። አልጋ ላይ ሰባብሮ ያስቀምጣል። እናንተ ምን ጠይቁት? ምንድን ነው የምትፈልጊው? ኧረ እያለቀሰች ነው ወንጀለኛ። ሚፍታን ይችላል የምትይማ አንቺ ስነ ስርዓት ይኑሩ። ሀገር ያለች ኒፍታን አችለውም። ገብታችኋል? ሚፍታን ትፈልጋለሽ? እና እያለቀሰች ነው ልጅቷ። ትላንትም ለቅሶ ላ እንደዚህ ከሆናችሁ ሚፍታ ሙስሊም ነው አይደለ? እሱም ህጋዊ መሆን አለበት። አንቺም ህጋዊ መሆን አለበት። ገባሽ? እሺ ቲጂ ማን ነው የሚያስወጣው? ትመረመራላችሁ፣ ሐኪም ቤት ትገባላችሁ። ከዛ በኋላ ነው አንቺ ውሸት ነው። ሚውት አድርጉ። ውሸት ነው። ሐቀኛ ሰው ነው የፈለገን እኛ እኔ ለቅሶ መስማት ያስጠላኝ። ተናገሪ የምትናገሪ ትላንትም ለቅሶ ዛሬም ለቅሶ መስማት አልፈልግም። ትወርዳለሽ ወይንም ፍቅርሽን ግለጪ። ውረጅ ፍቅርሽን የተሰማሽ ልብሽ ላይ ያለው ሁሉ አልተስማማችኝም። ሲትገባ ራሱ አውርጃት በቃ ሸይጣን ምን ቢብላል ትውረድ። ለራሱ ሰባ ሰው አለ ማለን። ስለዚህ ፍቅርሽን ግለጪ። የት ላይ ነው የሚየተሰማሽ? ለምንድን ነው አታስወርጃት? ማውርጃት አልኩሽ አይደል? እንዴት ነው አውርጂ። ሌላ ምርጥ ሴቶችን እንመርጣለን። በቃ እሷ አትሆንም። ያቺ ቤት አታስገቡባት ማለት ኒፍታን የምትፈልጉ ሴቶች ብቻ ነው መግባት አለባቸው። አንቺ እኮ ትመቻለሽ። ቴንኪው ማይሎ ብፈልካለሁ አለች። አንቺም በስርዓት አውሪ። አላወራም ካልሽው ወርጃለሽ። ባለሀብት እናመሰግናለን። የት የተሰማሽ ያለው እናመሰግናለን። አሜሪካን እኮ ከልቧ ከተነሰች እኮ ችግር የለም። ወደ እናመሰግናለን። ቴንኪው በወጣ ይተካ ብለናል። አንበሳ የተከባት ፈጣሪ ቀስ ብሎ አንበሳ የሚወርደው ማይሎ ባውሪ ምፍታን ትፈልጋለሽ? ተናገሪ። ቀስ ብለሽ ጠይቂ። እሷ አትፈልግም። 72 ሰው አላችሁ። ታወራላችሁ። የማ ድምፅ እኮ አይሰማም። የሚገባው ሰው ራሱ በስነ ስርዓት አታወሩም እናንተ። እስኪ ሞት አድርጉና አንድ ሰው ያወራ፣ ካልሆነም ሁላችሁም ትወርዳላችሁ። የኔ ቤት ነው እኮ አንቺ አይደለም። እንዴት ብለሽ ነው የምታስወርጂው? ርሽ አድርጌ ነው የማወርደው። ስለዛ እስኪ ዝም ብሉና ሞት አድርጉ። እስኪ ዝም በሉ።
በፈጠራችሁ አንቺ ተንፍሺ። ቆይ አንድ ጥያቄ ራስሽ ዝም በይ። ቆይ መጀመሪያ ያለን ሚስትን የምትፈልጉ ሴቶች ካላችሁ አንዳንድ ቁጥር ጻፉ። ከዛ በኋላ በውስጥ መስመር ወዬ በሉ ሜንሽን እናደርጋለን። በኢንቦክስም በምናምንም ታውራላችሁ ነው አለ። ገባሽ? ታው አውሪ ማይዝ ሎቭ መልስ ካልመለሳችሁ አንደርስታንድ ይኸውታች ወርቅሽ ነው አለሽው በፍቅር እንዴት ነው? የት እየተሰማሽ ነው? ከስር እየጻፉ ያሉት ምን የኔ ብቻ ነው ያለው። ጥፍር ከን ነው ያዘሽ ፍቅር የሱ ጥፍር ላይ ነው፣ አይን ላይ ነው፣ ግንባር ላይ ነው፣ ቁመቱ ላይ ነው። ሚፍተን የፈለገ ሴትማ መድኃኒዓለምን ቂጥዋ ትልቅ መሆን አለበት፣ ሼፑ ትልቅ መሆን አለበት፣ ወገቡ ምችል የሆነ አደግን ምችል ሴት ነው እንጂ የተጎዳው ሴት ከሆነ አልጋ ላይ ተሰባብሮ ያስቀምጣል። ማርያም አንቺ ነሽ መርጪው። ለአንቺ ተናግረውናል፣ በውስጥ ለአንቺ ተናግረውናል። በቃ